እስቲ አስቡት አንድ ሰው አደጋ አጋጥሞት በከፍተኛ ሁኔታ ደም በመፍሰሱ ምክንያት ወደ ሆስፒታል ይወሰዳል። በህይወትና በሞት መካከል ባለው በዚህ ወሳኝ ሰከንድ የህክምና ባለሙያዎች የሚያደርጉት ከመጀመሪያውና ከዋነኛው ምርመራ አንዱ የህመምተኛውን የደም አይነት ማወቅ ነው። ለአንድ ሰው የሚሰጠው የደም አይነት ከተሳሳተ ያ ሰው ህይወቱን ሊያጣ ይችላል። ከዚህ አደገኛ እውነታ በስተጀርባ አንድ ትልቅ ጥያቄ አለ። ለመሆኑ የሰው ልጅ የደም አይነት ለምን ልዩነቶች ኖሩት? ለምንስ ሁላችንም አንድ አይነት ደም አልኖረንም? ዛሬ በዚህ ቪዲዮ ስለ ደም አይነቶች ያልተነገሩ እስካሁንም የህክምናውን ዓለም ግራ ያጋባውን ታላቅ ሚስጥር አብረን እንፈትሻለን። እስከ መጨረሻው አብራችሁን ቆዩ። በህክምናው ዓለም በብዛት የምናውቃቸው 4 ዋና ዋና የደም አይነቶች አሉ። እነሱም ኤ፣ ቢ፣ ኤቢ እና ኦ ናቸው። ለመሆኑ የደማችንን አይነት የሚወስነው ምንድነው? መልሱ በደም ሴሎቻችን ወይንም ሬድ ብለድ ሴልስ ላይ የሚገኙ አንቲጀንስ የተባሉ ጥቃቅን ፕሮቲኖች ወይም የካርቦሃይድሬት ሞሌኪውሎች ናቸው። እነዚህ አንቲጀኖች ልክ እንደ ደማችን መታወቂያ ካርድ ያገለግላሉ። የደም አይነት ኤ የሆናችሁ ሰዎች በደም ሴሎቻችሁ ላይ ኤ የተባለ አንቲጅን አለባችሁ። የደም አይነት ቢ የሆናችሁ ቢ አንቲጅን አላችሁ። ኤቢ የሆናችሁ ሁለቱንም ኤ እና ቢ ይዛችኋል። የደም አይነት ኦ የሆናችሁ ደግሞ በደም ሴሎቻችሁ ላይ እነዚህ አንቲጅኖች የሉም። እነዚህ ጥቃቅን መለያዎች ለሰውነታችን በሽታ የመከላከል ስርዓት እጅግ በጣም አስፈላጊ ናቸው። ሰውነታችን የራሱን ደምና የሌላውን ደም አይነት የሚለየው በእነዚህ አንቲጅኖች አማካኝነት ነው። እንግዲህ አስቡት፣ የደም አይነት ኦ የሆነ ሰው በህክምና ወቅት የደም አይነት ኤ ቢሰጠው ምን ይከሰታል? የሰውነታችን በሽታ የመከላከል ስርዓት ወይንም ኢሚዩን ሲስተም ወዲያውኑ የገባውን ደም እንደ ጠላት ወይንም እንደ ወራሪ ቫይረስ ይቆጥረዋል። የኦ ደም ባለቤት የነበረው ሰውነት ኤ አንቲጅን ያለበትን ደም ሲያይ ወዲያውኑ ኃይለኛ ጥቃት ይሰነዝራል። ይህ ክስተት በህክምናው ዓለም ሄሞላይቲክ ትራንስፊውዥን ሪአክሽን ይባላል። የሰውነታችን መከላከያ አዲሶቹን የደም ሴሎች በኃይል በመሰባበር ያጠፋቸዋል። በዚህ ጊዜ ህመምተኛው በከፍተኛ ሁኔታ ይታመማል። የደም ግፊቱ በጣም ይቀንሳል። ወደ ሾክ፣ ራስን ወደ መሳት ውስጥ ይገባል። ኩላሊቶቹ ስራ ያቆማሉ ወይንም ኪድኒ ፌለር ይከሰታል። በመጨረሻም ህይወቱ ሊያልፍ ይችላል። ለዚህም ነው በሆስፒታል ውስጥ ደም ከመሰጠቱ በፊት የደም አይነትን በትክክል ማወቅ የህይወትና የሞት ጉዳይ የሚሆነው። ከ19ኛው ክፍለ ዘመን በፊት ደም መስጠት እጅግ አደገኛና እንደ ቁማር የሚቆጠር ነበር። እንደ ቁማር የተባለበት ምክንያት አንዳንድ ህመምተኞች በደም ልገሳው ይተርፋሉ፣ ሌሎቹ ደግሞ በድንገት ይሞቱ ነበር። ምክንያቱም ለማንም ግልጽ አልነበረም። በ1900 ዓመተ ምህረት ኦስትሪያዊው ሳይንቲስት ካርል ላንድስታይነር ይህንን ታላቅ ሚስጥር ፈታ። የተለያዩ ሰዎችን ደም በመቀላቀል ባደረገው ምርምር የደም አይነቶች መኖራቸውንና የተወሰኑ ደሞች አብረው ሲቀላቀሉ እንደማይረጋጉ፣ የተወሰኑት ደግሞ እንደሚረጋጉ ደረሰበት። በዚህ ድንቅ ግኝቱ አማካኝነት በሚሊዮን የሚቆጠሩ ሰዎችን ህይወት ማዳን ተቻለ። በዚህ ድንቅ ግኝቱ አማካኝነት በሚሊዮን የሚቆጠሩ ሰዎችን ህይወት ማዳን ተቻለ። ካርል ላንድስታይነር ለዚህ ታላቅ የሳይንስ አስተዋጽኦ በ1930 ዓመተ ምህረት በፊዚዮሎጂ ህክምና የኖቤል ሽልማት ወይንም ኖቤል ፕራይዝ ተሸልሟል። አሁን ወደ ዋናውና ወደሚገርመው ጥያቄያችን እንምጣ። ደም ለሰውነታችን ኦክሲጅንና ምግብ ለማጓጓዝ የሚያገለግል ከሆነ ሁላችንም የሰው ልጆች ከሆንን ለምን የተለያዩ የደም አይነቶች ኖሩን የሚለውን ጥያቄ እንመልከት። ይህ ነገር የበለጠ የሚገርመው ደግሞ በጄኔቲክስ ህግ መሰረት አንድ ልጅ ከሁለቱም ወላጆች ፈጽሞ የተለየ የደም አይነት ሊኖረው ይችላል። ለምሳሌ እናት የደም አይነት ኤ፣
የአባት ደግሞ ቢ ቢሆን ልጃቸው ኦ ወይም ኤቢ ሊሆን ይችላል። ስለ ደም አሰራርና ጥቅም በጥቅሉ እጅግ በጣም ብዙ ነገሮችን ብናውቅም የደም አይነቶች ለምን በዝግመተ ለውጥ ወይንም ኢቮሉሽን ሂደት ውስጥ እንደተፈጠሩ እስካሁንም ድረስ ሙሉ በሙሉ አልታወቀም። በጣም ይገርማል የአፈጣጠራችን ሚስጥር። በሳንዲያጎ ካሊፎርኒያ ዩኒቨርሲቲ ታዋቂው ባዮሎጂስት አጂት ቫርኪ ስለዚህ አስደናቂ ክስተት ሲናገሩ እንዲህ ብለዋል። ይህ ድንቅ ነገር አይደለምን? ይህ ግኝት የኖቤል ሽልማት ከተሰጠበት ከ100 ዓመታት በኋላ እንኳን እነዚህ የደም አይነቶች በትክክል ለምን እንደሚያገለግሉ አሁንም አናውቅም በማለት ግርምታቸውን ገልጸዋል። አዎ የዘመናዊው ሕክምና ዓለም የሰው ልጅን የጂን ካርታ መመርመር ቢችልም ይህ ጥያቄ አሁንም ጥልቅ ሚስጥር ሆኖ ቀጥሏል። በርካታ ሳይንቲስቶችና ተመራማሪዎች ይህንን ሚስጥር ለማወቅ የተለያዩ መላምቶችን ያቀርባሉ። ከነዚህም መካከል በጣም ተቀባይነት ያለው መላምት ከበሽታዎች ጋር የተደረገ የተፈጥሮ ተጋድሎ የሚለው ነው። በታሪክ አጋጣሚዎች የተለያዩ የደም አይነቶች ለተወሰኑ በሽታዎች የመቋቋም ወይም የመጋለጥ ዕድላቸው የተለያየ እንደሆነ ይታመናል። ለምሳሌ የደም አይነት ኦ ያላቸው ሰዎች በወባ በሽታ የመጠቃትና በጽኑ የመታመም ዕድላቸው አነስተኛ ነው። በአንጻሩ የደም አይነት ኤ ያላቸው ሰዎች ለተወሰኑ የባክቴሪያ ኢንፌክሽኖች ወይም ወረርሽኞች የበለጠ ተጋላጭ ሊሆኑ ይችላሉ። ስለዚህ በተፈጥሮ ሂደት ውስጥ የሰው ልጅ ከተለያዩ ተላላፊ በሽታዎችና ወረርሽኞች ተርፎ በሕይወት ለመቀጠል ያደረገው የትግል ውጤት የደም አይነቶች እንዲለያዩ አድርጎ ሊሆን ይችላል ተብሎ ይገመታል። እስካሁን ግን ጥናቶች እርግጠኛ መሆን አልቻሉም። ውድ የቻናላችን ቤተሰቦች የሰው ልጅ አካል እያንዳንዱ ጥቃቅን ክፍል ተፈጥሮ ምን ያህል ድንቅ እንደሆነ የምታሳይ ናት። ይህች በደም ሴሎቻችን ላይ የምትገኝ ጥቃቅን አንቲጅን የህይወታችንን አቅጣጫ ልትቀይር ትችላለች። ለመሆኑ የእርስዎ የደም አይነት ምንድነው? የደም አይነቶን ያውቃሉ? ከታች በኮሜንት መስጫው ላይ ይጻፉልን። ቪዲዮ ከተመቻችሁ ላይክ፣ ለወዳጆቻችሁ ሼር ማድረግ እንዳትረሱ። እንደዚህ ያሉ አስደናቂ ሳይንሳዊና ሚስጥራዊ ይዘቶች እንዳያመልጧችሁ ቻናላችንን ሰብስክራይብ በማድረግ የደወል ምልክቷን በመጫን ቤተሰብ ይሁኑ። ስለተከታተላችሁን ከልብ እናመሰግናለን። በሌላ አስደናቂ ቪዲዮ እስክንገናኝ መልካም ጊዜ ተመኘው። ቸር ሰንብቱ።